we were acting serious ሁላችንም አናቀም የምናደርገው ነገር all of us ጭንቀት ውስጥ ነሽ ሁልሽም ራስሽን ትጠያለሽ ሁልሽም የደበቅሽው ሚስጥር አለ ሁልሽም ለመስበር ነው የመጣው ደግሞ ማስክ ባህል you know ጭንብላቸው የውሸት ኑሮ you know አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ በሰዎች እየተተረብኩኝ እያለ እነሱ እንዲስቁ እኔም ከነሱ ጋር አብሬ ስቅ ነበር ሞራሌ እየተሰበረ እያለ ዝቅተኝነት እየተሰማኝ እያለ ራሴን እንድጠላ ያረጉኝ እያለ እየደገፍኳቸው ነበር የዋህ የሆንኩላቸው ነበር ሞራሌን ስብርብር እስከሚያረጉት ከዛ አንድ ቀን ተነሳሁኝና ለምንድነው ሰዎችን ማስደሰት የምፈልገው ለምን ብዬ ራሴን ጠየቅኩኝ ለምንድነው ራሴን ምከዳው ሰዎችን ለማስደሰት ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ ማን ያስተማረኝ ከየት ነው ያመጣሁት ይህ ሐሳብ ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር ከህፃንነቴ ጀምሮ ከቤተሰቦቼ ጀምሮ አያችሁ ብዙዎቻችን ከልጅነታችን ጀምሮ ቤተሰቦቻችን ለማስደሰት በቤተሰቦቻችን እንዳንቀጣ እያልን ጠባያችን መደበቅ እንጀምራለን ራሳችን መሆን ስንጀምር የፈለግነውን ነገር መናገር ስንጀምር ዋ አንተ ልጅ እንደ ጎረቤት ሁን ስነ ስርዓት እየተኮረከምን ያደግነው ራሳችን መሆን ስንጀምር እንኮረከማለን የልባችን መነገር ስንጀምር እንኮረከማለን በቤተሰብ ካልተኮረከምክ በመምህር ትኮረከማለህ ከዛ አድገክ ሁሉም ሰው የሚኮረከምክ ይመስልሃል ሁሉም ሰው እንደ ቤተሰቦችህ ጥሎክ የሚሄድ ይመስልሃል ለዛም ነው ለካስ ሰዎችን መፈራ የነበረው ለዛም ነው ለካስ ሰዎችን ማስቀየም በጣም ያጨናንቀኝ የነበረው እለውኝ እንዳይሄዱ እንዳይኮረኩሙ አያችሁ አድገን የምናሳልፈው ስቃይ ከልጅነታችን የመነጨ ነው ሳናቀው ብዙ ፕሮግራም የተደረገብን አስተሳሰብ አለ ያ አስተሳሰብ ነው ህይወታችን ሙሉ የሚቆጣጠረን ለካስ ነፃ ነኝ ለካስ ራሴን መሆን እችላለሁ ሰዎችን ማስቀየም እችላለሁ ቢቀየሙ ባይቀየሙ I don't care ራሴን ሃፒ ካረኩኝ ደስተኛ ካረኩኝ ምን አገባኝ በኔ ሞራል መሳቅ ለሚፈልግ ሰው I don't care አስቀይማለሁኝ I don't care ያ uncomfortable የሆነ conversation እናገራለሁኝ የዛኔው ማን ስለሆንክ ነው አንተ እንደዚህ ብለክ የምትናገረው ማን ነህ አንተ እንደዚህ ብለክ የምትናገረው ይህ አይነት ቃላቶች ከአፌ አይወጡም ነበር እፈራ ነበር አሁን ግን በስነ ስርዓት ይወጣል እኔን ዲስሪስፔክት የሚያደርገኝ ሰው ቦታው ላይ እዛው ያቃታል ሊያወዳድቀኝ የሚሞክር ሊከዳኝ ያሰበ ሊጠቀምብኝ ያሰበ ፊቱን እነግረዋለሁ እዛው ላይ hey ልትጠቀምብኝ ያሰብክ ነው I can see it I don't want this hey you're not good for me I can't talk to you hey no መሄድ ትፈልጋለህ no ይህ ማድረግ ትፈልጋለህ no የሙቪ ተወደዋለህ አልወደውም ማልወደው ከሆነ አንተ ስለወደድከው ነው ወደዋለሁ ማለት አይደለም መስማማት አቆምኩኝ ከሁሉም ሰው ጋር የራሴ ዩኒክ የሆነ ፐርሰናሊቲ ዩኒክ የሆነ አስተሳሰብ የተለየ ማንንም ሰው የሌለው አስተሳሰብ ማውጣት ጀመርኩኝ ደስታዬ ደግሞ መምጣት ጀመረ ብዙ ሰዎች ማስቀየም ጀመርኩኝ እኔን የማይጠቅሙኝ ሰዎች በውሸት ማንነቴን የቀረቡኝ ሰዎች እነሱ ሰዎች መራቅ ጀመሩ እኔን መጥላት ጀመሩ እኔን መተረብ ጀመሩ ግን ደግሞ በተቃራኒው የሚወዱኝ ሰዎች መጡ ይሄው ሶሻል ሚዲያ ላይ ያያያችሁ የሚወዱኝ ሰዎች ብዙ ናቸው የሚጠሉኝ ሰዎች ደግሞ ብዙ ናቸው በተመሳሳይ ራሳችሁ በስነ ስርዓት ስትሆኑ ህይወት እንደዚህ ትሆናለች ሰዎች ሲወዷችሁ በትክክል ይሆናል ከውስጣቸው ይሆናል ሰዎች ሲጠሏችሁ በተመሳሳይ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ like ስለ ህይወት በደንብ አጥንቻለሁ ብዙ መጽሐፍቶችን አንብቤያለሁ የህይወት ትርጉሟን ለማግኘት ማለት ነው and ያወቅኩት ትርጉም እንደሌላት ነው ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን እናስመስላለን we think that everything is serious but nothing is actually serious ሁላችንም በቃ የሆነ ህይወት እንደተሳካለን የሆነ እንዳወቅናት ነው ምናምን እናስመስለው አናቅም
So that's why I share because ሁሉም ሰው የየራሱ ገመና አለው የየራሱ ሚስጥር አለው። እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ you know so በስንት መከራ ራሴን ማክበርና ማፍቀር ተማርኩ። so እንደዚህ አይነት ነገር ስናገር አሁን ቤተሰብ ሊያዩት ይችላሉ ወይኔ አዋረደኝ የሚል አይጠፋም ግን I realized ምንም አዋረድኳችሁ ተዋረዳችሁ